ዛሬ በኢትዮጵያ ታሪክ የመጀመሪያ ህንፃ ተብሎ ስለሚታወቀው በሰሜን ኢትዮጵያ ትግራይ ክልል የሚገኘው የይሃ መቅደስ ከታሪክ ማህደር ጀባ ልበላችሁ። ይህ ህንፃ ለኢትዮጵያ ብቻ ሳይሆን ከሰሃራ በታች ያሉ የአፍሪካ ሀገራት ውስጥ ሳይፈርስ እስከ ዛሬ ድረስ የቆየ ህንፃ ነው ተብሎ ይታመናል። ይህ ህንፃ የተገነባው ከክርስቶስ ልደት በፊት 700 ወይም 800 ዓመት ዓለም አካባቢ እንደሆነ ይታመናል። ወደ 2800 ዓመት ገደማ የዕድሜ ልዕልናም አለው። የጊዜው የምህንድስና ጥበብ ህንፃውን ያለ አንዳች መለሰኛ ትላልቅ ድንጋዮችን እርስ በርስ በማገጣጠም ራሱን ችሎ እንዲቆም ረድቶታል። ይህ ህንፃ በስድስተኛው ክፍለ ዘመን ለአልመቃህ ማለትም ለጨረቃ አምላክ ተብሎ ለሚታመነው መስዋዕት የሚቀርብበት መቅደስ ነበረ። ይህም ከአክሱም መንግስት በፊት የዳአማት ስርወ መንግስት ዋና ከተማ ሆኖ ያገለግል ነበር። ከዛም ወደ ክርስትና ቤተክርስቲያንነት ተቀይሯል። ታዲያ ስንቶቻችሁ ናችሁ ይህ ቦታ የኢትዮጵያ ዋና ከተማ ሆኖ ያገለግል እንደነበረ የምታውቁት? ዛሬም ከአባቶቻችን የወረስነውን የምህንድስና ጥበብ በመጠቀም ለእናንተ ይመጥናሉ ያልናቸውን በፉሊ ፊኒሽድ ከ22 ሚሊዮን እስከ 30 ሚሊዮን ሙሉ ክፍያ በ6 ወር ልናስረክቦት መጥተናል። ይህ ብቻ ሳይሆን 50% የባንክ ብድርን ማመቻችተን እንጠብቆታለን። ለበለጠ መረጃ ከታች ባለው ስልክ ቁጥር ይደውሉልን። ሰናይ ጊዜ